አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ስራ፣ ጤና፣ ፊያ እንዴት ነው? እንዴት እያደረጋችሁ ነው? የረመዳን ጽዳት ዘንድሮ አመለጥኩኝ። አልሐምዱሊላህ ረቢል ዓለሚን። በሀገሬ ላይ ልጾም ነው ኢንሻአላህ። በሰላም አላህ ያድርሰን። በሰላም ደርሰን የምንጾም አላህ ያድርገን። እናንተንም አላህ ያግዛችሁ። አልሙሂም እንደምታዩት የኢትዮጵያ ልብስ ያምራል ስላችሁ አላመናችሁኝም። በጣም ነው የሚያማምረው፣ ከምላችሁ በላይ ነው የሚያማምረው። ቃል የለም፣ በቃል ራሱ አይገለጽም ማማሩ። ያው ግን ውድ ነው። ያው እንደ እንትን አለ፣ ደረጃ አለው። እንደ ነገሩ ማጣገም ትችላላችሁ። ጸዴ ኳሊቲ የሚጣገመው አለ። ይሄ የምታዩት አሁን በጣም ነው የሚያማምረው። ግን ጉፍታው ብቻውን 3000 ምናምን ብር ነው። ጉፍታው ብቻው ማለት ነው። እንደዚህ ተጣግሞ ይቀመጥ እንጂ የእያንዳንዱ ዋጋ ለየብቻው ነው የሚታሰበው። አልሙሂም ተውኝ እንዴት እንደሚያምሩልህ አሁን በፎቶም በቪዲዮ ማሻአላህ ያምራል። በአካል ደግሞ ስታዩት አስለን መርጦ ለማንሳት መርጦ አንዱ ላይ ለመክፈል አይን ዋጅ ነው የሚሆንባችሁ። ደጋግሜ ተናግሬያለሁ። ብዙ ሰዎችም ተናግረዋል። ከዛ ልብስ ኢትዮጵያ ገብቼ እንደለብሰው ብላችሁ እንዳትይዙ። ሁሉም ነገር እዚህ አለ። ውድ ነው ወይ? አዎ ውድ ነው። ግን ምንዛሬውም ያው ነው የሚሆነው። አጉል እዛ ማጓተቱ፣ ትራንስፖርቱ፣ ቀረጡ፣ ካርጎ ጉትቸው ዞሮ ወጪው ተጨማሪ ነው የሚሆነው። እዚህ ግን ያው ምንም ወጪ ሳይኖርባችሁ ቀጥታ ወደ ቤታችሁ ይዛችሁ መሄድ ትችላላችሁ። በጣም ነው የሚያማምረው። ሁሌም እንደምላችሁ ማንኛውንም እቃ አስቤዛ፣ አሁን የረመዳን አስቤዛ እየሰራሁኝ ነው። ያላዘዛችሁ ካላችሁ እዘዙኝ፣ ለቤተሰብ እንዳደርስላችሁ የምትፈልጉ። ያለሁት ኬሚሴ ነው። ቃጭር፣ መሰና፣ መኮይና አካባቢዎቿ፣ አምቦሃና አካባቢዎቿ አደርሳለሁ በታማኝነት። የሀገራችሁ ልጅ ነኝ፣ አበረታቱኝ። ቻናሌ ደግሞ ላይቭ መግባት ሳቆም ቀዝቅዟል። አይታችሁ ዝም አትበሉ። ሰብስክራይብ፣ ላይክ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። ከላይቭ ላይ ለምንድን ነው ላይቭ የማገቢው የምትሉኝ? ያስጠላኝ ማለት ነው። ላይቭ መግባት ደስ የሚለው ቻናላችሁ ያኔ ሞኔታይዝ ይሆንና ብዙ ሰው ሲያውቃችሁ፣ የውጭ ሰው ሲኖራል አይደለ፣ ተደራሽነት ሲኖራችሁ ያ የውጭ ሰው ላይቭ ላይ ሲገቡ ጥያቄም ወሬም ጨዋታም ሀሳብ ምናምን ያነሳል። የኔ ቻናሌ ገና እንትን ስላልሆነ ሞኔታይዝ የሆነ ስላልሆነ የአካባቢ ሰው ብቻ ነው ቻናል እንዳለኝ የሚያውቀው። ታውቃላችሁ ደግሞ የአካባቢ ሰው ያነቁራል እንጂ አያበረታታም። ይሄ ግልጽ ነው። ባበሻ መሀል የአበሻ ባህሪ ነው። ምንም አዲስ ነገር አይደለም። ከዛ ተውኩት። እኔ ሌሽ ላይቭ ላይ ገብቼ ለምን ያኔ አጉል ለጠላቶቼ ለምን በር ከፍታለሁኝ? ይቅርብኝ። በቃ በሄደ ሰዓት ይሄድ፣ በተመቼ ሰዓት እንደዚህ አንዳንድ ቪዲዮ ጣል አድርግበታለሁኝ ብዬ ነው። ኢንሻአላህ ብሰራበት ዩቲዩብ ሚዲያ አሁን ላይ በጣም ያኔ ለቢዝነስ ምናምን ማካሄጃ አሪፍ ነው። የእንጀራ ገመድ ነው ከሰሩበት። ግን ሚዲያ ላይ ደግሞ በቃ ከነ ምናምናችሁ ጥት ካላላችሁ ሚዲያችሁ አያድግላችሁም። ያኔ እናንተ በአካል መግባት አለባችሁ። በቃ ላለ ታውቃላችሁ ምን እንደሚሰራ ማለት ነው። ያንን ለማድረግ ደግሞ እኔ አስተዳደጌም አልፈቀደልኝም፣ ሂሊናዬም አልፈቀደልኝም። ቤተሰቤንም ደግሞ አሳልፌ ማጋለጥ አልፈልግም። እኔም ተሰድቤ ቤተሰቤንም ማሰደብ አልፈልግም። ምክንያቱም ሰው ጥፋት ስላጠፋችሁ ብቻ አይደለም የሚሰድባችሁ የሚያነቆራችሁ። እናንተን ለመስበር በዙሪያችሁ ወዳጅ መስሎ ወዳጅን ከአባ የለበሰ ላኪን ባገኘው አጋጣሚ ማንነቱን ደብቆ እናንተ መስበር የሚፈልግ ከጉያችሁ በጣም ብዙ ሰው አለና በቃ እዛ ውስጥ መግባት አልፈለኩም።